እንዴት አላችሁ የተከበራችሁ ተመልካቾቻችን? እንግዲህ ተመለስን ማለት ነው። ዛሬ እንግዲህ በወራቤ የምርምር ማዕከል ውስጥ የችግኝ ተከላ መርሃ ግብር የተለያዩ እንግዶችን ባለድርሻ አካላት ጥሪ የተደረጋቸው የሀገር ሽማግሌዎች፣ የሆስፒታሉ የማኔጅመንት አባላት፣ የዞን አስተዳዳሪን ጨምሮ በርካታ እንግዶች በተገኙበት በወራቤ የምርምር ማዕከል ስትከታተሉት እንዳለው ማለት ነው የችግኝ ተከላ መርሃ ግብር ተካሄደ። ከዛም እንግዲህ እንግዶቻችንን በስልጤ ባህል መሰረት እንኳን ደህና መጣችሁ በሚልም እንደዚሁ የተለያዩ ንግግሮች ተደረጉ። ሽማግሌዎችም እንዲሁ የሀገር ሽማግሌዎች ዱዓ አደረጉልን፣ መረቁን። የነሱንም አሚን ብለን ምርቃታቸውን ተቀበልን። በዛሬ ውሏችን ማለት ነው። በዛሬ ውሎ የተለያዩ የተቋማት ተወክለው የመጡ እንግዶችም ትልልቅ ባለድርሻ አካላት የንግግር ያደረጉበት በዚህ የምርምር ማዕከል ውስጥ በርካታ ጉዳዮች ጭምር ወደፊት ለሀገር ከአፍሪካ ጭምር የሚያገለግል ሰፊ የምርምር ማዕከል ሊሆን እንደሚችልም ጭምር ተስፋ የተጣለበት እንደሆነም ሲያነሱ ነበረ። የተለያዩ ውይይቶችም ተደርገዋል። የግብ ስምምነቶችም ጭምር የተደረጉበት ነው። በቀጣይም እንግዲህ አብሮ ለመስራትም የተለያዩ ስምምነቶችም ጭምር የተፈጸሙበት ነው። አሁን ደግሞ የምንገኘው በሜላያን ፓርክ ነው ማለት ነው። ወራቤ ከተማ እንግዲህ እንደሚታወቀው የማዕከላዊ ኢትዮጵያ ክልል የማህበራዊ ክላስተር መቀመጫ ነው ይታወቃል። ይህንን መነሻ በማድረግ ከተሜነትን ጭምር የሚያሳይ ይሄ ሎጅ እንደሆነ ይታወቃል ማለት ነው። ሎጁ በቅርብ ስራ የጀመረ ነው። ለበርካቶች እንግዲህ የእረፍት ጊዜ መቆያቸውም ጭምር በመሆን ለወራቤ ከተማ በተለይም ለወራቤ ከተማ ነዋሪዎች የሰላም ሰገነት የተዝናኖት ማዕከል ሆኖ እያገለገለ ነው የሚገኘው። እንግዶቻችንን እንግዲህ በዚህ በሜላያን ፓርክ ውስጥም የምሳ ግብዣ ልናደርግ እዚህ ተገኝተናል ማለት ነው። አብራችሁ ስለነበራችሁ እናመሰግናለን። እንግዲህ ሀሳብ አስተያየት ካላችሁ በኮሜንት ማስቀመጥ ትችላላችሁ። ለነበረን ጊዜ እናመሰግናለን። መሰል ጉዳዮችን እያነሳን በእነዚህ በተለያዩ ቻናሎች በቲክቶክ፣ ዩቲዩብ፣ ፌስቡክ አብረናችሁ የምንቆይ ነው የሚሆነው። ለነበረን ጊዜ እናመሰግናለን።